ሽታው ራሱ ደስ ይላል። በጣም የሚገርም ምርጥ የሆነ የምግብ አሰራር ነው። እባካችሁ ሞክሩ። ዛሬ ከናይ ኮናችሁ የመሰለ ብሮኮሊ ራይስ ቦል አለ። እንዲያመልጣችሁ ጠብቁኝ። እንዴት ናችሁ? እንደምሰነበታችሁ ሼፍ አስተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ስራ ቆይታ እናደርጋለን። ዛሬ ምግባችን ደግሞ ብሮኮሊ ራይስ ቦል ይባላል። እንግዲህ በጦም በጣም አማራጭ የሚሆናችሁ የምግብ አሰራር አንዳንድ ሰዎች ትንሽ ያማቸውና ምግብ እንዲህ ሲሏችሁ የምግብ ስጧቸው ቀስ ያለ ሰስ ብሎ የሚመገቡት የምግብ አይነት ነው። ለህፃናት ደግሞ ፈይታችሁ ማቅረብ ትችላላችሁ። በጣም ደስ የሚል ቅል ያለ በተለይ ለራት የሚሆን ቅል ራት የምትፈልጉ በጾም ጊዜ የምትፈልጉ ሰዎች እናንተ የሚያገለግላችሁ የምግብ አሰራር ነው። ግብአቶቹን በደንብ አስተካክዬ መጥቻለሁ። አሁን በተራ ደግሞ ቀረብ ያለ ቋሳ ያሳያችኋለሁ ማለት ነው። እንግዲህ እንዲህ ካደረግን በኋላ የመጀመሪያው ግብአታችን እንግዲህ የምግብ ዋናው ስም ጠራው ብሮኮሊ ራይስ ቦል የሚባል የብሮኮሊ ለጋ ቆንጆ ብሮኮሊ ታዘጋጃላችሁ። እንግዲህ ብሮኮሊ እንግዲህ በጣም ከፍተኛ የሆነ ንጥረ ነገር ያለው ስለሆነ በተለይ ህፃናት ለአእምሮ እድገት በጣም ስለሚረዳ ለአዋቂም ይሆናል። በተለይ ህፃናት በጣም ከፍተኛ ጥቅም ስላለው ብሮኮሊ ተጠቀሙ ያስፈልጋቸዋል። ሌላ ግብአታችን ደግሞ 2 መካከለኛ ቀይ ሽንኩርት ያስፈልገናል። እሱን እንጠቀማለን። እንዲሁ ደግሞ 1-5 ፍንካች የሚሆኑ ደግሞ ነጭ ሽንኩርት አንዱ ለስራ ያስፈልገኛል እንጠቀማለሁ። ግማሽ ያክል ደግሞ የፈረንጅ ቃሪያ በቂያችን ነው። እዚህ ያክል የፈረንጅ ቃሪያ እንጠቀማለን። እንዲሁም ደግሞ የተቀቀለ ሽምብራ አለን። የ100 ግራም ይሆናል። የተቀቀለ ሽምብራ አዘጋጅቻለሁ። እኔ ቆቆሮ ተጠቅሜ እናንተ ግን የቤታችሁ ዘብሳው ተፈድራችሁ ጠዋት ላይ መቀቀል የሚችሉበት መንገድ አለ። ሌላው የበሰለ ቆንጆ እንደዚህ በስመቲ ሩዝ አለ። እንደዚህ ረዘም ያለ በጣም ቆንጆ ነው። እንደዚህ ሩዝ እናዘጋጃለን ማለት ነው። ይሄን በማድረግ ማዘጋጅላችሁ ቆንጆ ምግብ አለ። ትንሽ ደግሞ ምግቡ ሶሱ ወፈር እንዲላችሁ ደግሞ ዱቄት እንጠቀማለን። ዱቄት ጨምረን እናደርግበታለን። የሚጣፍጥ ትንሽ እንደ ማቃጠልም እንደ መጣፈጥም የሚል ነገር ማዘጋጅላችሁ። እሱ የሚያደርግልኝ ደግሞ ትንሽ ሽክት ሚጥጣና ትንሽ ማር አደርግበታለሁ። የሚገርም ጣፈጥ ታገኛላችሁ። ተካተሉ። በቅድሚያ እንግዲህ ሽንኩርቱን ከትፋለን። ሽንኩርቱን እንደዚህ ስላይስ እንደዚህ ተከትፋላችሁ እንደዚህ አድርጋችሁ እንዲያደርገን ሽንኩርቱ በስላይስ እንደዚህ አድርገን ከዳር ላይ እንቀምጣለን። በማስከተል መዳመጥም ይቻላል፣ በመክተፍ ይችላላችሁ። ነጭ ሽንኩርት እንደዚህ ዳመጥ ታውታ 1-5 ፍሬ በቂያችን ነው። ጠብስተናል። ካረጋችሁ በኋላ እንደዚህ እንዲያርገን እጅጋ ዳንዴ ተቀምጣለች እኛ በማስከተል ማሳያችሁ እንግዲህ እኛን አነስ ባለ ብለን እንደዚህ ቅርንጫፎቹን ማውጣት ነው። የብሮኮሊውን እቺን አነስ አክል ያከትፋላችሁ። የመጀመሪያ ዙር ጨርሳና ስመለስ እንግዲህ ሁለት መጥበሻ እንጥዳለን። ከጣደን በኋላ ጎን ለጎን ይመሳላችሁ ትመለከታላችሁ። እሺ ተመልሰናል። አሁን እዚህ ጋር ለምትመለከቱ 2 መጥበሻ እጃለሁ። ሁለቱንም እንደዚህ እንለኩሳለን። አንደኛው ላይ ውሃ እናደርግና እንዲፈላ እናደርገዋለን። ይሄ ብሮኮሊውን ገንፈል ማድረግበት ነው። እንዲህ ካረጋችሁ በኋላ ትንሽ ሳይበዛ ጨው ከለሩ እንዳይቀየርባችሁ ትንሽ ጨው በቂ ነው። ግን በመቀቀሉበት ሰዓት ከላይ ክፍት አድርጋችሁ ከከደናችሁ በጣም ከለሩን ያጠባችኋል። እንዳያጠባችሁ እንደዚህ ክፍቱን ማድረግ ነው። እዚህኛው ላይ ደግሞ ዘይት እናደርጋለን። ታችኛው መጥበሻ የሚሸፈን የሚያገላችሁ ዘይት እንደዚህ ካረጋችሁ በኋላ መጋል ተጀመረ። ነጭ ሽንኩርት እንጨምራለን። በነገራችን ላይ እዚህ ብሮኮሊ የምንቀቅልበትን ውሃ እናደፉት ውሃ ስለምንጠቀመው ገንፈል ያደርጋችሁበት ውሃ ለዚህኛው መጠቀም እንችላለን ማለት ነው። እንዲህ ካረግን በኋላ እዚህ ጋር ከፍተን ያዘጋጀነው ሽንኩርት አለ። እሱን እንጨምራለን። እዚህ ጋር ሽንኩርቱን ከዘይቱ ጋር እናበስላለን። ብዙ ሰዓት ቆዩ። ነጭ ሽንኩርት ታደርጋላችሁ። ነጭ ሽንኩርቱ ጥሩ ቃና ሰጠዋል እንትኑ ብሮኮሊው ማለት ነው። ብሮኮሊ ራይስ ቦል ይባላል። በጣም ቆንጆ ሆነ። በጣም ጊዜ ጥሩ አማራጭ የሚሆናችሁ ለታመሙ ሰዎችም መመገብ የምትችሉት በጣም ቆንጆ አሰራር ነው።
ቅድም በመግቢያ አላስተዋወቅኳችሁ አንድ ግብአት አለ። የግብአታችን ቤዝል ነው። ቤዝል በጣም ቃናው ልዩ ያደርግላችኋል። ቤዝልና ትንሽ የቲማቲም ሱጎ ካላችሁ ማስሩ ከሌላችሁ ደግሞ የቲማቲም ድል አድርጋችሁ መስራት ትችላላችሁ። እንደዚህ እናደርግና ይሄንን ካደረግን በኋላ ትንሽ የቲማቲም ድል እናደርግበት። እንደዚህ ቲማቲም ድል አንድ ማንኪያ ያክል ታረጉና እሳቱን ቀነስ አድርገን የኛውን ማብሰል እንደምታውቁት ጋር ውሃው እየፈላ ነው። ይችላል እንዲያጋጭ ቀስ ብላችሁ ብሮኮሊዋን ጨምራታለን ማለት ነው። እኛው እንደዚህ አሁን እሳቱን እናጠፋዋለን። ከጠፋ በኋላ ቅመማ እንጀምራለን። 1/4 የሻይ ማንኪያ ከሙን፣ 1/4 የሻይ ማንኪያ ኮረሪማ፣ 1/4 የሻይ ማንኪያ ቁንዶ በርበሬ፣ 1/4 የሻይ ማንኪያ ገውዝ፣ እንግዲህ ደግሞ ግማሽ የሻይ ማንኪያ ሽንኩርት ሚጥሚጣ እናደርግና በጣም ስፓይሲ የሆነ ደስ የሚል ጣዕም ያለው የምግብ አሰራር ነው። እንዲህ ካደረጋችሁ በኋላ ቅድም የነገርኳችሁን የጣፋጭና የማቃጠል ባህሪን ያመጣላችሁ እንደነገርኳችሁ ግማሽ ሾርባ ማንኪያ ያክል ማር እናደርግበታለን። የኛውን እንደዚህ እናዋህደዋለን። አሁን ደስ የሚል ቃጠል የሚያደርግና ጣፈጥ የሚል ሶስ እናገኛለን ማለት ነው። እስካሁን እሳቱ እንደጠፋ ነው እየሰራ ያለሁት። በሻይ ማንኪያ ደግሞ ግማሽ ዱቄት ታረጉበታላችሁ። እንደዚህ ዱቄት ካረግን በኋላ እሳቱን ለኩሰን ትንሽ ዱቄቱን ከሶሱ ጋር እንዲዋሃድ እናደርገዋለን ማለት ነው። ወፈር የሚያደርግላችሁ ሶሱን ዱቄቱ ነው። በኋላ ታዩታላችሁ ደስ የሚል አሁን እሳቱ ቀንስ አድርገን እንደዚህ ዱቄቱ እንዲበስል እንተዋለን ማለት ነው። ከዛ ብሮኮሊ ከምንቀቅልበት በኋላ እንደዚህ እያመጣን ያደርጋችሁ ብሮኮሊ ማገንፈል እንጂ በጣም በቀቀለ ብዙ መቅጠል የለባቸው። ከታች ወፈር ማለት ባህሪ ያለው እንዲያርገን ትንሽ እንዲወፍርልን ሶሱን በጣም ደስ የሚል ከለር የሚያመጣው እንዲያርገን ጨዋንሶ ከሆነ ቀን ነገር ካለ በመሃል እንቀምሳለን። ሶሱን ትንሽ ጨው ይፈልጋል። ጨው ወይም ሶይ ሶስ መጠቀም ይችላል። ሶይ ሶስ ማለት ይችላላችሁ፣ ጨው ማድረግ ይችላላችሁ። አንፈር ብሎኛል። መጨረሻ ዙር ጨው አድርግበት። መረቅም ይችላላችሁ፣ መረቅ ካላችሁ ይችላላችሁ። ጾም ከሆነ ወተትም ይቻላል፣ በወተት ማቅጠን ይችላላችሁ። ኮኮናት ወተትም ማድረግ ይችላላችሁ። አጠጋባችሁ ባለው የሶያ ወተት ማድረግ ይችላላችሁ። አሁን ትንሽ ቃጠል የሚያደርግ ደስ የሚል ቃና አለው። አሁን ሽምብራ ይገባል፣ ቤዝል ቅጠል ይገባል። ለዚህ ዋው የሚገርም ቃና ያመጣ ነው። አሁን እዚህ ጋር ያዘጋጀነውን ያበሰነው ብሮኮሊ እንጨምረዋለን። ዋው የሚገርም ቃና፣ የሚገርም ጣዕም፣ የሚገርም ከለር ታገኛላችሁ። አሁን እዚህ ጋር በዚህ እናደርጋለን። ትንሽ ከተቀቀለበት ውሃ ላይ ትንሽ ነጭ አረጉትና እንዲተከተክ እንተዋለን ማለት ነው። ከቤዝሉ ጋር ከሽምብራው ጋር ሊጋይ እናደርገዋለን። ስመለስ እንግዲህ አካባቢውን ጽድት እናደርጋለን። አትክልቱን ከሩዝ ጋር እንደሚቀጥል ተመልክታላችሁ። እሺ ተመልሰናል። አሁን እዚህ ጋር ይበቃዋል። ታያታችሁ እንዴት እንደሚያምር። እዚህ ጋር እንግዲህ ያለው ቤዝል አገልግሎ ጨርሷል። እሱን እናወጣዋለን። አሁን በነገራችን ላይ ብዙ ጊዜ ቤዝል ትጠይቁኛላችሁ። ቤዝል ማለት የበሶ ብላ እንደማለት ነው። በተለይ የፈረንጅ በሶ ብላ ይባላል። ቤዝል እንግዲህ እንደምታዩት እንደዚህ አይነት ቆንጆ ቅጠል ነው። ሱፐርማርኬት ላይ ኸርብ አካባቢ ጥሩ አትክልት ታገኙታላችሁ።
በተለይ ለጣሊያን ምግብ አሰራር፣ ለፓስታ፣ ለፒዛ፣ ለሶስ በጣም ወሳኝ ነው። በነገራችን ይሄ ብቻውን ይፈጫል። ቤዝል ፔስት ላችሁ ወይ ደግሞ ፔስቶ ተብሎ የሚሰራው ሶስ ከዚህ የሚዘጋጅ ነው። የኛውን ቤዝሉን መፍጫ ትጨምራላችሁ፣ ነጭ ታደርጋላችሁ፣ ለውዝ ታደርጋላችሁ፣ ፓርሜዛን ቺዝ እንጨምራለን። የወይራ ዘይት ይደረግና ሲፈጭ የሚገርም ሶስ አለ። ፔስቶ ሶስ ይባላል። ታሽጎ የሚሸጥ ሱፐርማርኬት ላይ እኛ ቤታችሁ መስራት ትችላላችሁ። ለዚህ የሚያገለግለው ቅጠል ቤዝል ይባላል። በአማርኛው በሶ ብላለ ማለት ነው። ጎጎድ ባለ ዕቃ በቦል ነገር የሚቀርበው ከጎን እንደዚህ ሩዝና ታረጋላችሁ። በጎን በኩል እንዲህ ካረጋችሁ በኋላ ቅድም ያዘጋጀናትን የፍሬንች ቃሪያ እዚህ ጋር እንደዚህ ታረጓታላችሁ። ወፈር ብሎ የተዘጋጀውን ደግሞ ብሮኮሊውን ከሽምብራው ጋር እዚህ ጋር ሶሱን እያደረጋችሁ እንደዚህ ታቀርቡታላችሁ። የሚገርም የምግብ አሰራር ነው። ጠርዟን ደግሞ ቻንጠባጠብኳትን እና ጸዳና ለእንግዳ ደስተኛ እንዲያደርገው። እንግዳ ክቡር ነው። እንግዳ ጋር የሚቀርብ ነገር በጽዳት መቅረብ አለበት። እኛም ሶስ ሲቀርብ ምግብ እንደዚህ ጽድት ተደርጎ ይቀርባል ማለት ነው። እንደምትመለከቱት ቆንጆ የሚያምር በጣም ደስ የሚል ብሮኮሊ ራይስ ቦል ይባላል። እናንተ እንግዲህ በምታያችሁን በዚህ አቀርቡ። ለጎጎድ ባለ ዕቃ ነው የሚቀርበው። እንዲታያችሁ በዚህ ዘርጋ ባለ ዕቃ ያቀርቡላችሁ። የሚገርም ጣዕም ያለው ምግብ አሰራር ነው። ሰውን ቀምሼ ጣዕም ነግራችኋለሁ። ከሽምብራው ከብሮኮሊ ታደርጋላችሁ። ከዛ ሩዟን ትቀላቀላላችሁ። ሽታው ራሱ ደስ ይላል በጣም። መብላት ታቆማላችሁ። ከጀመራችሁ ሳጨርሱ አትለያዩ። በጣም የሚገርም ምርጥ የሆነ የምግብ አሰራር ነው። እባካችሁ ሞክሩት። ጎሻ ከሼፍ ዮናስ ጋር ለዛሬ ኤምስንም በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። በጣም ነው የምወዳችሁ። ቻው